ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የብዙዎቻችሁ ጥያቄ የሆነው ለሪሚዲያል ተማሪዎች ቲን ነምበር ያስፈልጋሉ የሚለውን እንዲሁም ደግሞ የትምህርት ሚኒስቴር ስለ ግል ኮሌጆች የሪሚዲያል መቁረጫ ነጥብ የወጣውን መግለጫ ሼር የማድረግላችሁ ይሆናል እና ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ መረጃው ስናልፍ እንግዲህ መንግስት ከዚህ ቀደም በወጣው መግለጫ መሰረት ማንኛውም ወደ ትልቅ የትምህርት ተቋማት ጆይን የሚያደርግ እንዲሁም እየተማረ ያለ ተማሪ ግዴታ ቲን ነምበር ማውጣት እንዳለበት ገልጿል እና አንዳንድ ዩኒቨርሲቲዎችም ፍሬሽማን ሲጠሩ እንደ ግዴታ ቲን ነምበር ይዘው እንዲመጡ እያዘዙ ይገኛሉ እና ዘንድሮ ለሪሚዲያል ተማሪዎች ዩኒቨርሲቲ ጆይን የሚያደርጉ ተማሪዎች ጥሪ በሚደረግላችሁ ሰዓት አብሮ ስለሚነገራችሁ ለዛን ጊዜ መውጣት ትችላላችሁ። ነገር ግን እኔ በግሌ ከወዲሁ ብታወጡ ብዬ ሰጀስት አደርጋችኋለሁ። ምክንያቱም ሲምፕል ፕሮሰስ እና ምንም የሚጎዳችሁ ነገር አይኖርም እና ቲን ነምበር ማውጣት የምትፈልጉ ተማሪዎች አንደኛ ፊን ነምበር የናሽናል አይዲያችሁን ፊን ነምበር አለች ከስር እሷን ይዛችሁ ትሄዳላችሁ። ሁለተኛ ደግሞ ሁለት የአሻራ ፎርም እና አንድ ክላሰር ይዛችሁ በመሄድ ማውጣት ትችላላችሁ እና በጣም ቀላል ነው። ከወዲሁ ብታወጡ መልካም ነው ብዬ አስባለሁ። እንግዲህ ሁለተኛ ደግሞ ሼር የማድረግላችሁ መረጃ የ2018 የግል ኮሌጆች የሪሚዲያል መቁረጫ ነጥብን በተመለከተ የወጣው መግለጫ ይሆናል። እንግዲህ ከዚህ ቀደም በነበሩት ዓመታት ለሪሚዲያል ተማሪዎች የመንግስት ዩኒቨርሲቲ ገብተው ለሚማሩ የመቁረጫ ነጥብ ይኖራል እና ከሱም ትንሽ ዝቅ ብሎ በግል ኮሌጆች ለሚማሩ ተማሪዎች መቁረጫ ነጥብ ይገለጽ ነበር። አሁን ግን ያ ነገር ቀርቷል እና ትናንትና መንግስት በኦፊሻል ፔጁ ላይ አናውንስ ባደረገው መሰረት በአቅም ማሻሻያ ፕሮግራም በከፍተኛ ትምህርት መግቢያ መቁረጫ ነጥብን በተመለከተ በመንግስትም ሆነ በግል ከፍተኛ ትምህርት ተቋማት ልዩነት የሌለ መሆኑን እንገልጻለን ብሎ መግለጫ ወጥቷል ማለት ነው እና ዋናው ማለትም ለወንድ 216 ለሴት 204 አምጥተው ከሚገቡት ጋር በግል ኮሌጅም የሚገቡት ተመሳሳይ ነው። ምንም የሚቀነስ ነገር አይኖርም እና የዛሬው መረጃ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።